አብርሽ አጫረሳቸው። ሩታ ነፂን አነቀቻት። በጣም ነው ያነቀቻት። ገላታለሁ፣ አንድም ቢሆን አላስቀራትም። በከህይወቴ ትውጣ፣ ደሞ ይችን ማና መጣብኝ እያለች በጣም ተናዳንቃታለች ማለት ነው። ነፂ ታሳዝናለች። ነገር ግን ያደረገችው ነገር ትክክል አይደለም። እስከዛሬ የት ነበረች? ቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። እኔ አንድ ነገር ምላችሁ አለኝ። እስከ ዛሬ ነፂ የት ነበረች? ከመጀመሪያው እስከ መጨረሻው ድረስ እየተላላሱም እየተገማመጡም እየተሞጫሞጩም መጥተዋል። አዲስ አይደለም። አሁን እንደገና ዱባይ ስለሄዱ ነው እንደገና የመጣችው። እኔ አልገባኝም። ማለቴ እኔ እንደ ሴትነት እሷ እንድትጎዳ ማንኛውም ሰው እንዲጎዳ አልፈልግም። ነገር ግን አብርሽና ሩታ አሁን አይደለም፣ በጣም ብዙ ጊዜ በሶሻል ሚዲያ በጣም ብዙ ህዝብ የሚያውቃቸው ናቸው። የዛኔ ለምን አልመጣችም? የዛን ጊዜ ለምን እኔም እውነት አለኝ ፍቅረኛ የነበር ለምን አላለችም? እዚህ እርምጃ ድረስ ትዳር ድረስ እስከሚደርሱ ድረስ እንደገና ደግሞ አሁን አርግዣለሁ ስትል አሁን ላይ መታ እውነት አለኝ እኔም ፍቅረኛ የነበር ፍቅረኛሽ እንደነበር ያው ብዙ መረጃዎች ይዘሻል፣ ብዙ ቪዲዮዎች አሉ። በእርግጥ ፍቅረኛሽም ባይሆን አብራችሁም ሰርታችሁ ሊሆን ይችላል፣ ፍቅረኛሽም ሊሆን ይችላል። ይሄንን አላሁ አለም ፈጣሪ ነው የሚያውቀው፣ መፍረድ አይቻልም። ነገር ግን ይሄ ሁላ ሲሆን ድረስ አንቺ የት ነበርሽ? ይሄ ሁላ እስከሚሆን ድረስ ለምን ዝም አልሽ? ፍቅረኛሽ ከሆነ በቃ ለምን ዝም አልሽ? መጀመሪያው ነው ለምን አልተናገርሽም? እንደዚህ እስከሚያሳልፉ በቃ ፍቅረኛዬ ነው እኔን ስለተወኝ ነው ብላ መልስ መስጠት ነበረብሽ። ሩታ ደግሞ ዛሬ ተናዳ ብታንቃት አትፍረዱ። አንደኛ በቃ ከህይወቴ ውጭልኝ ነው የምትላት። እንግዲህ እቺ ልጅ እውነት ሊኖራት ይችላል፣ ፍቅረኛዋ ሊሆን ይችላል። ነገር ግን አሁን ላይ ጊዜው አይደለም። በቃ መጀመሪያ እንደዚህ ፍቅረኛ ሲሆኑ እሷ ጋር በጣም ብዙ በሶሻል ሚዲያ እንደዛ ሲሆን መቼም ይሄ ለገንዘብ ነው። አሁንም ለገንዘብ ስለገዛኋት ነው አይላትም። ባይን የሚታይ ነው የሚታመነው ወይስ አብረው ቤት ይዘው አዲስ አበባ እየኖሩ ቤተሰብ ሽማግሌ ተላከ እየተባለ ያ ሁላ ነገር እያለፈ እንደገና ዝምታ ተባለ በኋላ አሁን እሬ ቆቆ እኔ አልሰማም ማለት ነው። እኔ ይሄ በዚህ አልስማማም። ነገር ግን እንድታለቅስና እንድትከፋ በፍጹም አልፈልግም፣ ሴት ልጅ ስለሆነች እንደ እውነት ማለት ነው። አብርሽ ደግሞ እኔ የገረመኝ ይሄ ሰውዬ ከስንቱ ጋር ነው የሚልከሰከሰው? እንደው የሱ መፎር እኮ ተረገመ ነው እውነት። እንደው ስንቱ ናቸው? እኔ እኮ ህዶ ልጥፍ የሚለው ነገር ደግሞ አንድ አይነት ሪያክሽን፣ አንድ አይነት ማቀፍ፣ አንድ አይነት መሳም፣ አንድ አይነት በቃ ሁሉ ነገር አንድ አይነት ነው የሚሰራቸው። ሩታን የሚያደርጋት ሌላይቷንም ሴት አድርጓታል። ሌላ ከሩታ በፊት ያረጋቸውን ሴቶች ሁላ ሩታ ላይ አድርጓል። እኔ ገረም የሚለኝ አንድ አይነት ሪያክሽን ነው። ሪያክሽኑ ለራሱ ማቀፍ፣ ማዘል፣ መሳም፣ መሞጭ፣ መገማመጥ እንደገና አስተቃቀፉ በቃ አንድ አይነት ሪያክሽን እንደገና ነገሩ ከዚህ በፊት የሚላቸውንም እሞትላቸዋለሁ፣ አፍቃሪ ነኝ፣ ልዩ ሴት ነኝ ምናምን የሚለው ቃላቱ ለራሱ አንድ አይነት ነውና አይ የታደሰ ልጅ አፋጃቸው ሩታውን ደግሞ እርግዝ ነሽ አሉ። እኔ እንኳን ቪዲዮ ሰርችባችሁ አላውቅም። እንደው አሁን በዚህ በእርግዝናሽ እንደዚህ እስር ቤት ልትገቢ ነው? አሁን ይቺ ልጅ አንቀሽ ምን ልትሆኝ ነው? እሱ ምን አሻው? እሱ ሌላ ይጠብሳል። አሁን አንቺ እስር ቤት ብትገቢ እሱ ሌላ ይጠብሳል። የሱ ነገር የሱ መፈር አትረፍ የተባለ የተረገመ ነው የሚመስለው። ወይ ወታጅራዎች ይመቻችሁ፣ አቦ ድልት ይበላችሁ። አዲስ ድራማ መጣችሁልን እናቴ። እናንተ ባትኖሩ ማን ያስቀን ነበረ። ልጅቷ ግን በጣም ነው የምታሳዝነው። ኧረ ሩታ እንደዚህ አትነቂያት። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። አመሰግናለሁ። ወዳችኋለሁ።